እሺ የመጨረሻ ጥያቄያችን ይህንን ድርጊት በተደጋጋሚ የሚፈጽሙብን ጽንፈኛ ኃይሎች ከለርና ቦታ በመቀያየር የሚፈጽሙት ለምንድን ነው? ግባቸውና ዓላማቸውስ ምን ሊሆን ይችላል? ይህ ድርጊት በተጠናና በተደራጀ ሁኔታ ጽንፈኛ ኃይሎች የሚፈጽሙት ለምን ይመስላል? እና ግባቸው ምንድነው? ግባቸው አንድ ሃይማኖት፣ አንድ ሀገር፣ አንድ እምነት፣ አንድ ቋንቋ፣ አንድ ሀገር የሚል የተቀበረ አፈር የበላው ህልማቸውን እውን ማድረግ። ይህ ደግሞ በ1966 ተቀብሮ አፈር የሆነ ብናኝ ሆኖ የቀረ የማይታሰብ ሳይተኛ ህልም እንደማይታየው ሁሉ ከንቱ ምኞት መሆኑን ኢስላም ሳይሰሩ የሚመኙትን ሰዎች ከንቱ ምኞት ሞኞች ይላቸዋል ማለት ነው። ስለዚህ እነዚህ ጽንፈኛ ኃይሎች ለምንታገለው ለእምነታችን ነው ለማተባችን ነው ብለው በግልጽ ነግረው ነው። በግልጽ ስለነገሩ እናመሰግናለን። በክርስትና በኦርቶዶክስ አስተሳሰብ ሀገርን ለመምራት ስራ አስከና አዘጋጅ ተብለዋል በመምህሮቻቸው በስተቀር 600 አዲስ አበባ ብቻ እንኳን 600 ኃይል አዘጋጅተናል ብለው ነግረውናል የዛሬ 5 ዓመት 4 ዓመት በፊት። ስለዚህ እናሳምነው ጽጌ ጭምርት ነቅተው በደህንነት መስሪያ ቤቱ አሳምነው ጽጌ የአማራ ክልል ደህንነት ኃላፊ በነበረበት ሰዓት ተቆጣጥሮ ተከታትሎ ይዞን እንደነበር ነግረውናል መምህሮቻቸው። እና ከዛ በኋላ በሐሳቡ አሳምነውት ሐሳቡ እንደገዛውና የሱም ዓላማ እንደሆነ ገልጸዋል። የ16ኛው ክፍለ ዘመን ጣፈንታችን ከዛ የከፋ ነው አሁን ይገጠመን ብሏል። ስለዚህ እስላም ሲመራን ነው ነገሩ ያለቀው ተብሏል። እስላም መሪ የለም ገና። እስላም መሪ የመምራት ግኛ ልንመራ አይደለም የተፈጠረው። አገር እነሱን ንጉስ አድርጎ የፈጠራቸው። ስለዚህ የአሳምነው ጽጌ የአማራ ክልል ሰላምና የደህንነት ኃላፊ በነበረበት ሰዓት ላይ ከ500 ዓመት በፊት ከደረሰብን ግፍና መከራ በላይ ነው አሁን እየደረሰብን ያለው ብለዋል። 500 ዓመት በፊት የነበረው የና ኢማም አህመድ ብሶት የወለደው ትውልድ ኢትዮጵያ ለ15 ዓመት ሲገዛ የነበረ እስላማዊ ንጉስ መሆኑ የሚታወቅ ነው፣ ሐቅ ነው። እነ ዳንኤል ክብረትም በኋላ ሐሳባቸውን ቀይረው የሚገርም ሀገር ወዳድ መሪ በማለት የነሱም ሰዎች ሲከሱት የነበሩ ሰዎችም በኋላ ማስተካከያ ለማድረግ ሙከራ አድርገዋል። ስለዚህ የክልሉ ሙስሊም ሆነ የኢትዮጵያ ሙስሊም በየትኛውም ሁኔታ የሚገደለው አመራር ላይ ተሳትፎ ባለመኖሩ የሀገሪቱን የፖለቲካ ውሳኔ አሰጣጥ ላይ ባለመሳተፉ ወይም ከተሳተፈም ለሚሰል መሆኑ። ስለዚህ ቦታው ሁሉ ነገር ረቆ ተደልቶ ተሲሮ ሲወሰን እኛ መረጃው የለንም። ከፈነዳ በኋላ የጉዳት ሰለባ ከሆነ በኋላ ነው መረጃው የሚኖረው። ስለዚህ ከሚሴም ስንገደል ሙስሊም በመሆናችን መሆኑን አውቀን ሁሉም ሙስሊም ጥላት የሚሰጠንን አጀንዳ ሳይሆን ሙስሊም በመሆናቸው እኩል በአንድ ድምጽ አንድነታችን ጠብቀን ወንድምነታችን አክብረን ሌሎች ጭቁን ህዝቦችም እንዳይበደሉ በጋራ በመቆም ጽንፈኛ ኃይሎችን መታገል ለነገ የማይባል ጉዳይ መሆኑን መገንዘብ ይጠይቃል። አማራ ጎጃምና ጎንደርም ስንገደል በራሳችን ቋንቋ አየህ። ስለዚህ ጨዋታው ቋንቋ ቢሆን ኑሮ ብሄር ቢሆን ኑሮ ጎጃምና ጎንደር አንገደልም ነበር። አማርኛ ቋንቋ እያወራ ወንድሞቻችን በግፍ ጎንደር በረመዳን ያ ሁሉ ግፍ መስጊዶቻችን ተቃጥለው እንኳን እንዳይሰሩ ሁሉ ሲከለከል የቅርብ ጊዜ ትጉሳችን ነው። የሞጣ ጭፈራ ግልጽ ቋንቋ ነው። የስቴ መስጊዶች ሲቃጠል የወለጋ ጭፍጨፋ እኩል ነው። ሙስሊም በመሆናችን ተነጥለን እየተገፋን የነሱ የትግል ማማ ስለዚህ የጉልበት መፈተሻ ስንሆን እኛ አውድማውን ክፍት አድርገን ሌሎች እኛ ላይ እንዲራገጡ አቅማቸውን እንዲፈታተሹ ቁመን በማየታችን ነው። ተጠያቂዎች ራሳችን መከላከል መደራጀት ለመቼ ነው የምንጠብቀው? በየተራ እስከምናልቅ ይሄው ስንት ዓመት 5 ዓመት ሙሉ ለቅሶ የድሮውን ትተነው ማለት ነው። ይህ የኛ ዝምታ የወለደው በደል ስለሆነ ግፈኛን ግፈኛ ብለህ
ጽንፈኛን ጽንፈኛ ብለህ ሰው በላን ሰው በላ ብለህ በመረጃ ማጋለጥ ያለብን በመረጃ በማጋለጥ በኃይል መከላከል ያለብን በኃይል በመከላከል በተደራጀ በሆይ ሆይታ ሳይሆን የነሱ አሰቡልን ወንዝ ሸለቆ ላይ መግባት ሳይሆን በተጠና ሁኔታ ምን ማድረግ እንዳለብን በየአካባቢያችን በመደራጀት መሪ በማዘጋጀት መንግስት ግዴታውን እንዲወጣ የመንግስት ድርሻውን እንዲወስድ መንግስት ላይ ጫና በማድረግ የነሱ የቤተክርስቲያናም ሰዎች የዚህ ጉዳይ ድርጊት ተሳታፊ ደጋፊ አለመሆናቸውን በግልጽ እንዲያወግዙና የራሳቸውን በእነሱ የሚነግሩ ጽንፈኛ ኃይሎችን ኖ ብለው ማስቆም እንዳለባቸው በጋራ እንዲቆሙ በማሳሰብ ይቺ ሀገር የኢትዮጵያ ሙስሊሞችም የኢትዮጵያ ክርስቲያኖችም ሀገር መሆኗን ሁሉም ሰው መገንዘብና ማመን ይኖርበታል። ማንም ሀገር ሰጭ ማንም ሀገር ተቀባይ የለም። ይቺ ሀገር ለኢትዮጵያ ሙስሊሞች 65 ሚሊዮን የኢትዮጵያ ሙስሊም 65 ሚሊዮን ከግማሽ በላይ ጠቅላይ ሚኒስትሩ ማምኑ። ስለዚህ አንተ የሀገሪቱ በጂኦግራፊ አቀማመጥም ሆነ በተለያየ የሀገሪቱ ዜጋ መሆንክን አምነህ እምነትህን ሀገርህን መከላከልና ማዳን ያንተም ያንቺም የኛም የእናንተም ግዴታ ነው ለማለት እወዳለሁ። አመሰግናለሁ።